ይፈጠርሽ? እኔ ከተጠው ታውቂያለሽ፣ ጥሩ ነገር አይፈጠርም። ሰማሽ? እኔ ነኝ ክብሬን ዝቅ አድርጌ ገና ለገና ትምህርት ተምራችኋል ብዬ አጠገቤ እንድትቆሙ ያደረኳችሁ። የሚወድሽ ሞልቶ ምን ያስጨንቅሻል? ይሄ ደግሞ የመጀመሪያ የመጨረሻ እያልን ጨማለቃለን። ሀሳቤን ግን አንተም ደግሞ ያቺ የመጀመሪያ የምትላትን ነቀርሳን ከተባለ እዝራና አሜሪካ የ2 ዓመት አንቨርሰሪያቸውን አከበሩ። በሁኔታው አበደ። ሰላም የጭጮ ቻናል ተከታታዮች፣ የመጀመሪያዬ በሚል ተከታታይ ሲትኮም ድራማ ተጀምሯል። እኛም ለእናንተ ለተመልካቾች ሰዓቱን ጠብቀን የምናደርስ ይሆናል። አሜሪካ ወደ ሸክላ መሸጫው በመሄድ ጀበና መርጣ ዋጋ ትጠይቃለች። የጀበና ሻጯ አሮጊት እናት 260 ብር ትላቸዋለች። ዋጋው ተወደደብኝ ብላ ሜልካ ታንገራግራለች። እናት ሁኔታውን ታስረዳለች። ሜልካ ግን እንደ ቀበጥ ነገር ያለያም እንደ ጥላቻ እያደረገባት ሌላው የደከመበትን እንደምንም በመቁጠር ታመነጫጭቃለች። ከወርቅ ነው እንዴ የተሰራው አለች ሜልካ። የሰው ልጅ እስካፈር አይደል ልጄ የተሰራው፣ ግን በዓለም ውዱ የሰው ልጅ ነው አለች አሮጊቷ። አሁን ብጥለው እንደ መጀመሪያው አፈር ነው የሚሆነው በማለት ጀበናውን ታገለባብጠዋለች። ነጥቋት ተሰበረ። የጀበናው ባለቤት እናት በጣም ተናደው ብሩን ክፈይ የሰበርሽው አንቺ ነሽ ብትላቸውም አልከፍልም ወደ ዘመዶቹ ወደ አፈርነቱ ቀየርኩት እንጂ ብላ አሜሪካ ጥላቸው ሄደች። ኤደን ግን ገላግላ ሴትዮዋን አረጋግታ የጀበናውን ዋጋና ተጨማሪ ላሮጊቷ በመስጠት ደስ አሰኘቻቸውና ምርቀትም አገኘች። ኤደን ወደ ተቀጠረችበት ቦታ በመሄድ የጥሪ ወረቀቶች እየበተነች ነው። ለተባለውም አንተ ባለጉዳይ ነህ፣ የመጥሪያ አያስፈልግም፣ ቀድመህ መጥተህ ታግዘናለህ አለችው። እሱም ተስማማ። ሜልካ በሜካፕ እየተኳኳለች ስንጥ እያለች ክፍሏ ውስጥ ትኳኳላለች። በትዝታ ጭልጥ ብላ ገብታለች። ዛሬ ወላጆችን ካጣው ለመጀመሪያ ጊዜ የምስቅበት ቀን ነው ትላለች። የሪሰርች ፍቃዴን አግኝቼ ስራ ከጀመርኩ ጥቂት ቀናትም ተቆጥረዋል። በልጅነቴ ወላጆቼን አጥቼ በእርዳታ ድርጅት ውስጥ ነው ያደግኩት። ብቻ በዛሬዋ ቀን ማልቀስ አልፈልግም እንጂ ብዙ የታፈኑ የህይወት ጥያቄዎች አሉኝ። ሌላኛው ደስታዬ ግን እዝራ ጋር 2 ዓመት ስለሞላን አንቨርሰሪያችን እናከብራለን። ከዚህ በፊት በሌላ የፍቅር ህይወቱ ስለተጎዳ እያንዳንዱ ስሜቱ እጠነቀቅለታል። ለራሱ ብዙም ግድ የለው። ስላለባበሱ እንኳን ብዙ አይጨነቅም። የሴት ጓደኛዬ ደግሞ እንደ እህቴ የማያት የዕለቱ የፕሮግራም መሪ እና የምወዳት ኤደን ነች እያለች በትዝታዋ ትመለሳለች። ኤደን ፕሮግራሙ ላይ ምንም ችግር እንዳይፈጠር ትጠነቀቃለች። ስላንቺና ስለ እዝራ ጋብቻ ማወቅ የለበትም፣ በጣም መጥፎ ነገር እንዳይፈጠር በማለት ታስጠነቅቃታለች። አንቺ ደግሞ ቀልሽ አይጠገብም፣ ፕሮግራም እኮ የሪሰርች ብቻ አይደለም፣ የኔና የእዝራ የ2 ዓመት አንቨርሰሪ ጭምር ነው አለቻት። የጋብቻ ሁኔታው ሳይነሳ የደስታችን ቀን የምናሳልፍበት መንገድ ብንፈልግ አይሻልም ትላለች ኤደን። እንዳያውቅና ችግር እንዳይፈጥር በመፍራት እኔ እንደዛ እንዲሆን አልፈልግም፣ ከመጀመሪያው ሁኔታው አልተመቸኝም፣ ባለትዳር እንደሆንኩ ልንገረው ስልሽ አይሆንም፣ ጊዜው አሁን አይደለም ያልሽ አንቺ ነሽ በማለት ለኤደን ትመልስላታለች። ሞኝ ትዳር እንዳለሽ ቢያቅ የሪሰርች ጉዳይ ሊያግዝሽ ሊፈጽምልሽ ቀርቶ ወድቀሽ ብትፈተፈጭ አይዞሽ አይልሽም ነበር። ቆይ አንቺ ስለ ወንዶች ምንም አልገባሽም አለቻት። ለማንኛውም ዛሬ ምንም አይነት ጭንቀት አልፈልግም አለች ሜልካ። እዝራ ደግሞ ይዘፍንልኛል፣ መድረክ ላይ ወጥተን ተቃቅፈን እንደንሳለን አለች። ጭራሽ ይህን ካየማ ፈንጂ ወረውርብና ትላለች ኤደን። የተባለው ለኤደን ደወለ። ወደ ተዘጋጀው ቦታ መድረሱን አሳውቋት ኤደን ተቀበለችው። የተዘጋጀውን ቦታና ሆቴል በጉራ እያናናቀ የተሻላታችሁ ነው አለ። ኤደን በጉራው ተማራለች። እዝራ ወደ ሚስቱ ሜልካ በመሄድ ቅፍ አድርጎ ይስማታል። እሷ ወይን ጠጣ ብላ ሰጠችው። አልጠጣም። ትዘፍን አይደል መድረክ ልወጣ አይደል ከባንዱ ጋር መግባባት ያቅተኛል፣ ከጠጣው ቸግራለሁ ይላል እዝራ። በፍቅር ሁለቱ እያወሩ ሲያቸው ይህ ማን ነው ብሎ ኤደንን ጠየቃት። ቤተሰብ ነገር ነው፣ የቅርብ ወዳጅ ለዋሽች እውነቱ እንዳይታወቅባት። መገረሙን አላቋም። ወዳጅ ማለት ይላታል። አልተዋጠለትም። ሀይ ብየው ልምጣ፣ ጎበዝ ሙዚቀኛ ነው ትለውና ወደ ሜልካና እዝራ ሂዳ መቀራረባቸውና ከልብ ማለፉ ትክክል እንዳልሆነና መጠርጠሩን ነገረቻቸው። ሜልካም
ጠረጠረ እንዴ? እንዲያውም እዝራን በአደባባይ ስሜት ጥርጣሬውን አስወግድለታለሁ አለች። ኤደን ተበሳጭታ እንደዛ ነው የሚፈጠረውን ኃላፊነት አልወስድም፣ አታስቢ፣ ምንም አይፈጠርም፣ ካሰብነው በላይ ቆንጆ ነው የሚሆነው ብላ በደስታ ኤደንን አቀፈቻት። ቤም የቀድሞ ፍቅረኛው እንደሚጠላትና ሜልካን በጉጉት እየጠበቀ እንደሆነ በስልክ ያወራል። ኤደን መድረክ ታስተዋውቃለች። ቤምም ስልክ ጨርሶ ወደ መድረኩ ሲገባ ኤደን የክብር እንግዳ አድርጋ ጋበዘችው። የመሰለውን የዕለቱን የውስጡን ሐሳብ እያፈለቀ ስለ ሜልካ እየመሰከረ ለረጅም ጊዜ ሰዓት ወሰደ። እኔ እንዳንድ እንደሰለጠነ ሰው ያገዝኳት ትንሽ ነው ያለ የራሱንም አሻራ ይናገራል። ቤም ማቆም አልቻለም። ሜልካና ኤደን የሚያደርጉት ጠፍቷቸዋል። ማስቆም አልቻለም። እዝራ የቀረበትን ባለሙያ ደውሎ ለምን ቀረህ ይላል። ሜልካ እድል ተሰጥቷት እያወራች አንመንሰሪዋን በመናገር እኔና እዝራ ከተጋባን ድፍን 2 ዓመት ሞላን እያለች በመገረም ቤም እያያት ሁኔታው ያስደነገጣት ኤደን ቤምን ተረጋጋ፣ የታዳሚው ዓይን ከኛ ላይ ነው ትለዋለች። ሜልካ አንተ ደግሞ መልካም ምኞትን ግለጽና አረፍ በል በማለት አረፍ ማለት ትችላለህ በማለት ለሚወዳት ቤም ማይኩን ሰጠችው። እሱም እየተገረመ ተቀብሎ በጣም አለና ንዴቱን መቆጣጠር ሲያቅተው በጣም ቆሻሾች ናችሁ ብሎ ተሳድቦ ከመድረክ ወረደ። ሰራላችኋለሁ እያለ በብስጭት እየፎከረ ከአዳራሹ ሲወጣ ጎን ለጎን ከእዝራ ጋር ይጋጫሉ። ዝም ብለው ተላልፈው ሄዱ። ሜልካ ግን የሪሰርቹ ብቻ ስለሚያውቅ በአንቨርሰሪው ሰርፕራይዝ ሆኖ የማያውቀው ስለሆነ ነው ብላ ታዳሚውን አረጋጋች። እዝራ ስልኩን ጨርሶ ወደ መድረክ ተመለሰና ከሜልካ ጋር ሆነ። ኤደን ግን በምን ተረጋጋ ብላ ልታስረዳው ብትሞክርም ምንም ሳይሰማት በጥፊ ተማቶ እኔ ነኝ ጥፋተኛ እያለ አናንቆና ደረጃው እንዳልሆነ ነግሯት ወጥቶ ሄደ። እዝራና ሜልካ ወይን አጋቸው ሊጠጡ ሲሉ ኤደን የእዝራን ብርጭቆ ከእጁ ነጥቃ አንተ ደግሞ ጠጥተህ ሌላ ችግር ልታመጣ ነው ብላ በንዴቷ ላይ ወይኗን ጨለጠችው። ምን ሆነሽ ነው ትላለች ሜልካ። ኤደን ምንም አልፈልግም መጠጣት ብቻ ነው የምፈልገው ትላለች የፈራችው ደርሶባት። እዝራስ ምን ሆነ ነው አለችው ሜልካ። እኔስ ድራመሩ ቀርቶብኝ። ኤዱ ግን ምን ሆነሽ ነው ገንዘባችን በልቶ ቀረ ትለዋለች። አንቺ ገንዘብ ያሳስብሻል፣ ስራው እንዴት ሊሰራ ነው አለ። በቃ 2 የፍቅር ዘፈን ዝፈንና ትወርዳል አለችው። መጠጡን ጨለጡት። ከዛም እዝራና ሜልካ መደነስ ጀመሩ። እዝራ ግን የመጀመሪያ በሚለው ዜማው ጭልጥ ብሎ ከድሮ ፍቅረኛ ጋር ያለውን የዕለት ተዕለት ህይወታቸውን በዓይነ ህሊናው ወደ ኋላ መለስ ብሎ ልም ብሎ ገባ። አብራ ያለችውን ሜልካ ጭራሹን ረስቷታል። የቀድሞ ፍቅረኛውን መጥፎውንና ጥሩውንም እያስታወሰ ስላሳለፉት ጊዜ፣ ስለ ጠረኗ፣ ስለሰጠችው ሻርፓ፣ ወንድሟ ስላሯሯጠው ሁሉ ያስታውሰናል። መድረክ መጠራቱን እንኳን ረስቶታል። ሜልካ ብትነግረውም አልሰማት። ሙዚቃው እየተገባደደ ነው። ተጀመረ። ተጫዋቾቹ እዝራ ሙዚቃው ጀመረ። ተጫዋቹ እዝራ አቦሌ እስኪ ልጠይቅሽ እያለ ዜማውንና ዘፈኑን ጀመረ። አንቺን ለምዶ ልቤ መለየት አቃተው እንደ መጀመሪያ ማን ሊሆን እያለ ሲዘፍን ሜልካ አበደች። ወደ ቀድሞው ትዝታው ሲመለስ እያለቀሰች ወደ መታጠቢያ ሄደች። ኤደን ልታጽናናት ብትሞክርም ለእኔ እኮ የመጀመሪያ ክብሬን የሰጠሁት ለሱ የተሸነፍኩ ሴትም ነኝ፣ ከሱ በፊት ሌላ ወንድ አላውቅም ትላለች። እዝራ ደግሞ በቀድሞው ፍቅረኛው አብዷል። የመጀመሪያ የሚለው ያልገባት ሜልካ ምንድነው የመጀመሪያ እያለች ለኤደን እየጠየቀች የመጀመሪያው ክፍል 1 አለቀ። በክፍል 2 እስክንመለስ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ